ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته إن شاء الله ያው ትንሽ ማስታወሻ ነው ለማስታወስ የፈለኩትም ያው እንግዲህ ያው ዛሬ የዙልሂጃ ጨረቃ መታየቱን የሱዑዲያ የመከተል ሙከረማ ማለት ነው ከፍተኛ ፍርድ ቤት ጨረቃ መታየቷን ያው አውጇል ማለት ነው እና እንግዲህ ከዛሬ ጀምሮ እነዚህ 10 ቀናቶች ትልቅ የሆነ ኸይር ስራ የሚተፈስባቸው ናቸው ሱብሃንአላህ በጣም የተከበሩና ተወዳጅ ከዱንያ ቀናቶች ሁሉ በላጭ ቀናቶች ናቸው ኢንሻአላህ ስለዚህ ያው ትንሽ ለማስታወስ ነው እንግዲህ አላህ Subhanahu Wa Ta'ala እኛን የፈጠረን እሱን ልንገዛ ነው እዛማ ምን አለ አላህ Subhanahu Wa Ta'ala وما خلقت الجن والانس الا ليعبدون ሰውና ጂኖችን አልፈጠርኳቸውም እኔም በብቸኝነት ሊገዙኝ ቢሆን እንጂ ይላል እንግዲህ አላማው ምንድነው ከኛ አላህ የፈለገው እኛን ሲፈጥረን እሱን በብቸኝነት እንድንገዛው የተለያዩ ዒባዳዎች እንድናደርግ ነው ማለት ነው يا ايها الناس اعبدوا ربكم الذي خلقكم من الى الله እናንተ ሰዎች ሆይ ايها الناس اعبدوا ربكم الذي خلقكم ይላል ያን የፈጠራችሁን ጌታ ተገዙት ይለናል አላህ يا أيها الذين آمنوا يا بقى لانك أزيم الله إن أنت يا مناش سوى اتقوا الله حق يا أيها الذين آمنوا اتقوا الله حق تقاته يا أيها الذين آمنوا إن أنت يا مناش سوى اتقوا الله نفرط حق تقاته أمي قبا يهون نفراتشا فروت إلى الله ولا تموتن إلا وأنتم مسلمون مسلم هنا تهنجي إن لا تموتوا إلى مسلم مالت منقاد لا الله تعزاج لا الله سبحانه وتعالى تعزاز تعزاج هنا تهنجي إن لا تموتوا إلى قل إن صلاتي ونسوكي ومحياي ومماتي لله رب العالمين بلا منقذ قل بلاشو إن صلاتي سجدتي عندهم ونسوكي اردم ومحياي حيوتي بتقلال ومماتي موتهم لله رب العالمين لا الله لا علامات جتان وبهليلا እንግዲህ ዱንያን እንደመታገዣ ነው አላህን Subhanahu Wa Ta'ala ለመገዛት እንደመታገዣ እንጂ አላማ አይደለችም ዱንያ አላማ አይደለችም ሐቂቀተን ከሆነ ለዛም አላህ Subhanahu Wa Ta'ala ዱንያን እንደመታገዣ ሳያደርጉ እሷን ብቻ ግብ አድርገው ያሉ ሰዎችን በጣም ወቅሷቸዋል በብዙ አንቀጾች ማለት ነው ألهاكم التكاثر ألهاكم أزناقاتشهن إلال التكاثر بغنزبنا بليوش مفكاكرنا مودادر أزناقاتشه اسكمتش حتى زرتم المقابر مقابروچن اسكا غوبنياچو درس بمموت مالن يا الله لزما نبينا عليه الصلاه والسلام يا ادم رجال يا الله ملكتنيا الله سبحانه وتعالى عند ወንዝ ሸለቆን ወርቅ ቢሰጠው የዛን አምሳያውን ደሞ ሌላ አንድ ሸለቆ ወርቅ የሞላን ሌላን ሸለቆ የሞላን ወርቅ ቢሰጠው ይመኛል አለው የአደም ልጅን አፈር እንጂ አፉን አፈር እንጂ አይሞላውም አለው ሱብሃንአላህ እና አላህ Subhanahu Wa Ta'ala የፈጠረልን አላማ ምንድነው እሱን ዒባዳ ማድረግ ምድርን ጥሩ ባሪያዎች በመሆን እንድናሳምር ነው ማለት ሱብሃንአላህ አሁን አንዳንዱ ጊዜውን ይችን አጭር የሆነችውን ጊዜ ምንም ለዲኑም ለዱንያውም በማይጠቅም ነገር የሚያሳልፉ ሰዎች ብዙ ናቸው ሐቂቀተን ሱብሃንአላህ ይሄ መሆን የለበትም እንዴት አንድ ሰው አላህ Subhanahu Wa Ta'ala ካለምንም ካልነበር አስገኝቶት ከዛ በኋላ ከላይ ዝናብን በማፍሰስ ከምድር የተለያዩ ቡቃዮችን በማብቀል መግቦት ይያለ እንዴት ፍጣሪውን ይረሳል والله የቆጣ ችግር ነው አላህ Subhanahu Wa Ta'ala ሱረቱል ሐሽር ላይ ምን ይላል يا ايها الذين امنوا اتقوا الله እናንተ አመናችሁ ሰዎች አላህን ፍሩ ይላል الله
ወልተንዙር ነፍሱን ማ ቀደመት ሊገድ አንዲት ነፍስ ለነገ ያስቀደመችውን ትመልከት ይላል። ወልተንዙር ነፍሱን ማ ቀደመት ሊገድ ታስተንተን ምን አለኝ ምን አስቀድሜ ያለሁኝ ወተቁላህ ኢነላህ ኸቢሩ ቢማ ተዕመሉን አላህን ፍሩ ብሎ ደገመና አላህ እናንተ የምትሰሩትን ስራ ሁሉ ያውቃል ይመነዳችኋል ኢን ኸይረን ፈኸይር ወኢን ሸረን ፈሸር መልካም ከሆነ መልካም እንዲያገኛ ሰውየው መጥፎ ከሆነ ደግሞ ስራው መጥፎ እንዲያን ይሸከማታል ሱብሃንአላህ እና እዛው ቀጥሎ ምን ለአላህ ሱብሃነሁ ወተዓላ ማለት አትርሱ ሲለን ማለት ነው ይሄ የውመል ቂያማን መርሳት አንድ ሰው የተፈጠረለትን ዓላማ የሚረሳ መሆኑ ስላለው አደጋ እዛው ቀጥሎ አላህ ሱብሃነሁ ወተዓላ ሲያብራራልንና ሲነግረን ማለት ነው የተዘናጉ ሰዎች ማለት አሁን የውመል ቂያማን አላህ ሱብሃነሁ ወተዓላ ገድ ብሎ ጠራው ነገ ብሎ ማለት በጣም ቅርብ ስለሆነ እኮ ነው ቅርብ ስለሆነ ወልተንዙር ነፍሱን ማ ቀደመት ሊገድን ብሎ አላህ ሱብሃነሁ ወተዓላ ማለት ነው ለነገ ያስቀደመችውን እያንዳንዷ ነፍስ ትመልከት ዑመርም እኮ ረዲየላሁ ተዓላ ዐንሁም ብለዋል ሐሲቡ አንፉሰኩም قبل أن تحاسبوا ራሳችሁን ተሳሰቧትን ጊዜ መርምሩ ምን ሰርተናል ለነገ ምን አስቀድመናል የሚለውን ጉዳይ ተሳሰቧት ነፍሳችሁን አሉ ነገ አላህ Subhanahu Wa Ta'ala ፊት ቁማችሁ አላህ ከሚተሳሰባችሁ በስተፊት ሁላችንም ራቁታችንን ሆነ አላህ Subhanahu Wa Ta'ala ጋር ምንም መጋረጃ ሳይኖር ይተሳሰበናል ማለት ነው ይተሳሰበናል አላህ Subhanahu Wa Ta'ala እንግዲህ يا ايها الذين امنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله ان الله خبير بما تعملون قال በኋላ ولا تكونوا كالذين نسوا الله عليه እንደነዛ እንዳትሆኑ አላህን Subhanahu Wa Ta'ala እንደረሱት እሱ ይህን ስሩ ብሏቸው ይያል አንችል ላይ ያሉ ይሄን አትንኩ ብሏቸው እንደፈለጉ የሚጨማለቁ ሰዎች አሉ እንደነዛ እንዳይሆኑ አላህ فانساهم انفسهم በዛ ምክንያት አላህ Subhanahu Wa Ta'ala ነፍሳቸውን እንዲረሱ አደረጋቸው ማለት ምንድነው ነፍሳቸውን እንዲረሱ ሆኑ ብሎ ማለት እኮ ለነገ ለየውመል ቂያማ የሚጠቅማቸውን ስራ እንዳይሰሩ አላህ ያዘናጋቸዋል አንድ ሰው አላህ Subhanahu Wa Ta'ala ነብያቶችን ልኮ ቁርአንን አውርዶ ይሄ ይጠቅማችኋል ይሄ ጎዳችኋል ብሎ አስቀምጦ ያለ ችላ ካለ ሰውየው ከዛ አላህ ልቡን ያሽግበታል ሐቅ እንዲገባ ያደርጋል እውነት እንዲገባ ያደርጋል ለአኺራው እንዲያስብ ያደርገዋል ማለት ነው እና ስለዚህ አላህ Subhanahu Wa Ta'ala ምን አለ እንደነዛቶች አትሆኑ ብሎ አለ ማለት ነው ኡላኢከ ሁሙል ፋሲቁን አለ እንደዚህ ያሉ ሰዎች አሚፀኞች ናቸው ከአላህ ተዛዝ ይወጡ ናቸው ብሎ ይላል አላህ Subhanahu Wa Ta'ala ማለት ነው በመቀጠልም ምን አለ لا يستوي اصحاب النار واصحاب الجنه የሳት ባልተቤቶችና የጀነት ባልተቤቶች እኩል አይደሉም ይላል ለምን አስሐቡል ጀነቲ ሁሙል ፋኢዙን የጀነት ባልተቤቶች የተገጠሙትና ፍላጎታቸውን የሚፈልጉት ነገር የሚያገኙት እነሱ ናቸው ይላል ጀነት ላይ አላህ እንግዲህ ምጸጋለ በዚህ ጊዜ ይቋረጣል በዚህ ጊዜ ያበቃል የማይባል ንግስናን ጸጋን አስቀምጧል አላህ Subhanahu Wa Ta'ala ማለት ነው ቁርአን ደግሞ አወርዷል የተከበረ ቁርአን ነው ለዛ ስለ ቁርአን አላህ Subhanahu Wa Ta'ala ሲናገር እኮ لو أنزلنا هذا القرآن ይላል ይሄንን ቁርአን ብናወርደው ኑሮ على جبل በጋራዎች ላይ በተራራዎች ላይ ለራአይተሁ ተመለከተው ነበር ኢላል አላህ Subhanahu Wa Ta'ala خاشعا የፈራና የተናነሰ ሆኖ متصدعا የተሰነጣጠቀ ሆኖ من خشية الله الله Subhanahu Wa Ta'ala ከመፍራቱ የተነሳ ማለት ነው ስለከቱ እንግዲህ የቁርአን ታላቅነት ማለት ነው እኛ ግን የሰው ልጆች الله Subhanahu Wa Ta'ala قرآن بنيا لي أورد إنه كان ظلما جهولا يا الله سبحانه وتعالى يسولي رأس بدينا جهول نويلا إن عرضنا الأمانة على السماوات والأرض فأبين وأشفقنا منها إلى إن أمانا سماينا مدر لي أوردنا باتشيلا فأشفقنا فروا فأبا إن بنيمالو وأشفقنا تجنقوا فروا معنا يا الله Subhanahu Wa Ta'ala አማን አንወጣም በማለት ለማመጽ ሳይሆን አንወጣውም ብሎ በመፍራታቸው ያ አላህ ከዛ የሰው ልጅ ግን እሺ ብሎ ተቀበለ መጨረሻ አላህ ምንድን ያለው انه كان ظلوما جهولا ያው ስለዚህ አሁን አላህ Subhanahu Wa Ta'ala ለፈጠረልን ዓላማ
መነሳሳትና መጠንከር ተኛ የሚጠበቅብን የሆነ ጉዳይ ነው ማለት ነው። የእንደነችማ ነው ዋጅባችን ግዴታችን ነው ደሞና አላህ Subhanahu Wa Ta'ala ደሞ አጠር ያለ ባለመልኩ እንድንገዛው ቶሎ በትንሽ ጊዜ ብዙ ዒባዳ የምንሸምትበትን ጊዜያቶች ያስቀምጡልናል። እነዚህ አሁን ወደፊት ነገ ማን ነው ነገ ሰኞ ነው ኢንሻአላህ ከነገ ጀምሮ እንግዲህ ያሉት ቀናቶች እስከ ሮብ ነው እንግዲህ ኢንሻአላህ ዒድ የሚሆነው ግንቦት 19 ላይ ዒዳችን ይውላል ኢንሻአላህ። ማክሰኞ ደግሞ ያው 9ኛው ቀን ነው የሚሆነው። የተለየ 9ኛው ቀን ላይ ደግሞ የተለየ ዒባዳ አለ። ነብያችን አለይሂ ሰላቱ ወሰላም 9ኛዋን ቀን የጾመ ሰው የውመ ዓረፋ ይባላል። እሱን ያለፈውንና ወደፊት ያለን ወንጀል ያስመራል ብለዋል። እነዚህ ደግሞ 10 ቀናቶችን ስለዚህ ነብያችን የአላህ መልእክተኛ አለይሂ ሰላቱ ወሰላም ስለነዚህ 10 ቀናቶች ሲናገሩ ምን አሉ? አብዱላህ ኢብኑ አባስ በዘገቡት ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ብለዋል? መልዓመሉ في أيام أفضل منها في هذه قالوا ولا الجهاد قال ولا الجهاد إلا رجل خرج يخاطر بنفسه وماله فلم يرجع بشيء. صحيح البخاري 669 حديث عفوا 969 حديث ላይ ተዘግቧል። ይሄ ቡኻሪ ላይ ነብያችን አለይሂ ሰላቱ ወሰላም ምን አሉ? መልዓመሉ አሉ ስራ አይደለም في أيام በቀናቶች ውስጥ አፍዶለ በላጭ ሚንሃ ከነዚህ ከ10 ቀናቶች አሉ። አዎ እነዚህ 10 ቀናቶች ላይ እንደሚሰራው ስራ በላጭ የለም አሉ። አዲያ ሱሐቦች ምን አሉ? قالوا ولا ጂሃድም ቢሆን ያላህ መልእክተኛ አሏቸው። قال ولا ጂሃድም ቢሆን እነዚህ 10 ቀናቶች ላይ የሚሰራን ሊቀርብ አይችልም አሉ። ኢላ ረጁል የሆነ ሰው ሲቀር ግን አሉ ገንዘቡን ነፍሱን ይዞ ወደ ጂሃድ ወጣና ፈለም يرجع بشيء ምንም ይዞ አልተመለሰም። ከዛ እሱም ይዞ ተገደለ ገንዘቡም ቀረ። ይሄ ሲቀር ከዚህ ውጭ ማንንም አይበልጥም ማለት ለዛማ ሼኹ ሰለም ተምያ ረሂመሁላህ ተዓላ ምን ይላሉ? واستيعاب 10 الحجة ያለው የነዚህን የዙልሂጃ 10 ቀናቶችን ማዳረስ بالعبادة በአምልኮ ليلا ونهار ቀንም ሌሊትም አፍضل من جهاد ያለው ከጂሃድ በላጭ ነው አሉ። لم يذهب فيه ነፍሱ ያልተወገደችበት እና ወማሉሁ ገንዘቡና ነፍሱ ያልጠፋበት ጂሃድ ላይ ከመሳተፍ ሁሉ ይበልጣል አሉ። ሱብሃንአላህ እና ኢንሻአላህ ያው መበርታት ያስፈልገናል። ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ የዘገቡት ሐዲስ አለ أن رسول الله صلى الله عليه وسلم قال يا الله ملكتني عندي بلوال ما من أيام كان منهم يلم مالو أفضل بلاج هنا عند الله كالله زندا من أيام 10 ذي الحجة ከዙ ሂጃ 10 ቀናቶች የተሻለ ቀን የለም አሉ። እንግዲህ ከረመዳን ቀናቶች ራሱ ከሙሉ ከሳሳው ቀን እነዚህ 10ሮች በላጮች ናቸው። ሱብሃንአላህ ለዛም ያው እንግዲህ ابن عثيمين የተናገሩት አለ ምን አሉ? ابن عثيمين يظن بعض الناس አሉ ከፊል ሰዎች ይጠረጥራሉ አሉ ان الاشهر اواخر የመጨረሻ 10ሮች من رمضان ከረመዳን አፍضሉ በላጭ ናቸው ብሎ من العشر الأوائل من شهر ذي الحجة كذا ጨረቃ ከመጀመሪያዎቹ 10ሮች የመጨረሻ የረመዳን 10ሮች ይበልጣሉ የሚገምታል አሉ። والامر بالعكس ነገሩ በተቃራኒ ነው ግን አሉ ربما يستغرب كثير من الناس አሉ ይሄን ነገር ደግሞ ሩቅ አድርጎና የሚያስገርም የሚያስደንቅ አድርጎ የሚያስብ ሰው ሊኖር ይችላል አሉ። هذا لجهل ይሄ ደግሞ ካለማወቅ ነው አሉ። ولذلك تجد العشر الأوائل من شهر ذي الحجة لازم አሉ የመጀመሪያ 10 ቀናቶች ዙልሂጃ 10 ቀናቶች ላይ ምንም ይሆን ሰው አለ አሉ ሰዎችን ታገኛለህ ምንም ይሆን የሚዘናጋ ማለት ነው። ወለዛሊከ ተጂድ ታገኛለህ አልዓሽር አዋኢል የመጀመሪያ 10ሮች ሚን ሸህር ذي الحجة ከዙልሂጃ ጨረቃ ተሙሩ ቢናስ በሰው ታልፋለች። እነዚህ 10 የዙልሂጃ 10 ቀናቶች ወላ ይቀድሩን ለሃ ቀድረሃ ልኳን ክብሯን የማይሰጡ ሰዎች የማይሰጡ ነው አሉ። لا في الصيام بصوم ولا في الصدقة بصدقة ولا في قراءة القرآن بمقرأ له ولا بكثرة الصلاة بمبذات لأنهم يجهلونها أوقتهما لكنا أوقتهما إذن يسر قناتوች ልክ ስላላወቁ በዚህ መልኩ የሚዘናጉ ሰዎች ብዙ ናቸው አሉ። ሱብሃንአላህ እና ይሄ እንግዲህ ፈትዋ الحرم المكي አላቸው ኢብኑ ዑሰይሚን ረሂመሁላህ ተዓላ እዛ ላይ ነው ማለት ነው። እና እንግዲህ ያው ልንሳስት ይገባናል ጥግ የደረሰን መሳሰት ማለት ነው በራሳችን ላይ እነዚህ እንዲያልፉን ከርሞ ላንተስ እንችላለን ሀይቀተን ቤተሰቦቻችን ላይ በትናንሾች ሊሆኑ ይችላሉ በትላልቆች ላይ
እዚች መጀመሪያ አስቀናሱ ላይ በጣም መልካም ስራዎችን እንድናበዛ ማለት ነው። መተባበር መመካከር አንዱ ሌላውን ሊያግዘው ሊያስታውሰው ሰይጣን ወደ ኋላ ላይጎተተን አለብን ማለት ነው። ሞት አይቀርማ ያንንዳችን فإنها أيام قليلة እነዚህ ትንሽ ቀናቶች ናቸው ሱብሃንአላህ አጅራቸው የገዘፈ ቀናቶቹ ትንሽ ደሞ ቶሎ ፈጥነው የሚሄዱ ናቸው ማለት ሱብሃንአላህ የነዚህን ሀይቀተን 10 ቀናቶች ኸይር የተከለከለ ሰው ብዙ ኸይር የተከለከለው አላህ ሱብሃንአላህ ቀደምቶች ወቀድ ካነ ሰለፉ ሷሊህ ደጋግ የሆኑ ቀደምቶች ነበሩ يجتهدون بالطاعات فيها كثيرا በነዚህ ቀናቶች ላይ አላህን በመታዘዝ ላይ በጣም ይበረቱ ነበር فثبت عن القاسم بن أبي أيوب أنه قال قاسم عن القاسم ابن أبي أيوب كم يبالوت قدمت صدقوا أنه قال من قالوا هي سوية كان سعيد بن جبير نبروا يا ابن عباس تماري إذا دخل أيام العشر النزه የመጀመሪያዎቹ ዙልጃ 10ዎቹ ቀናቶች ሲገቡ እጅተሃደ በጣም ትክል ያረጉ ነበር አሉ እጅተሃደን ሸዲዳ ብርቱ የሆነ መጠናከር ይጠናከራሉ አሉ حتى ما يكادوا يقدروا عليه ሊችለው በማይቀርብ መልኩ በጣም ትክል ያደርጉ ነበር ማለት ነው ሱብሃንአላህ ምክንያቱም ነብያችን አለይሂ ሰላቱ ወሰለም በላ ሐዲስ አብዱላህ ኢብኑ አባስ በዘገቡት ምን ብለዋል መሰላችሁ ما من ايام ምንም ቀናት የለም العمل الصالح በጎ ስራ فيها በሶስት احب الى الله ወለዛ ተወዳጅ የሆነ من هذه الايام ከነዚህ ቀናቶች አሉ يعني ايام العشر ይው የመጨረሻ የመጀመሪያ እነዚህ ዙልሂጃ 10ዎቹን የሚያክል የለም ይሄ እንግዲህ ኢማሙ አቡ ዳውድ የዘገቡት ሐዲስ ነው ሼኹ አልአልባኒ ረሂመሁላሁ ተዓላ ሐዲሱን ሰሂህ ብለዋል ይሄንን ማለት ነው ابن القيم رحمه الله تعالى من قالوا والافضل في ايام 10 الحجه له እንደው በላጭ የሚሆነው በእነዚህ በዙልሂጃ መጀመሪያዎቹ 10ዎች ላይ አልኢክታሩ من التعبد አምልኮትን ዒባዳን በጣም ማብዛት ነው አሉ لا سيما التكبير አሉ ተክቢራማ በተለይ ለየት ባለ መልኩ በጣም ሊበዛ ይገባዋል አሉ لا اله الا الله ማለት الحمد لله ማለት ይሄ በጣም ልናበዙ የሚገባ ነው አሉ فهو افضل من الجهاد غير متعين ከሆነው ጂሃድ በላይ ስለሆነ አሉ ሱብሃንአላህ መዳረጁ ሳሊኪን በኪታብ ላይ ነው ይሄን ያስቀመጡት ማለት ነው عن جابر بن عبد الله رضي الله عنه أن رسول الله صلى الله عليه وسلم قال أفضل أيام العشر أفضل أيام الدنيا تقناتوች ከዱንያ ቀናቶች ሁሉ በላጩ ማን ነው أفضل أيام الدنيا أيام العشر ናቸው እነዚህ 10ዎች ናቸው ማለት ነው ይሄም ሼኹ አልባኒ ረሂመሁላሁ ተዓላ ሰሂህ ያሉት ነው ማለት ነው ابن عثيمين رحمه الله تعالى من قالوا مساله ሲመክሩ አላህ ይዘንላቸውና احث اخواني المسلمين አሉ ሙስሊም ወንድሞችን ጎተጉታቸዋለሁኝ እገፋፋለሁ አሉ አይክሲሩ ሊያበረክቱ في 10 ذي الحجة ذو الحجة 10ዎቹ ላይ من الاعمال الصالحة ከበጎ ስራዎች አሉ ከቂራአት القرآن ከማንበብን ይመስል والذكر ذكر ማድረግ بانواعه በአይነቶቹ ተክቢር الله أكبر مالت وتهليل لا إله إلا الله مالت والتحميد الحمد لله مالت والتسبيح سبحان الله مالت والصدقة والصيام صوم وكل الأعمال الصالحة لا يتنيون بقصرا ليابزو አለባቸው አደራላቸው አለሁኝ አነሳሳለሁኝ አሉ ፈቱል ሐጅ العمرة ما يتቻል ይሄንን ማለት ነው قال عمر بن الخطاب رضي الله عنه ፈቱል ባሪ ላይ የኢብኑ ረጀብ ማየት ይቻላል ምን አሉ قول العبد አንድ ባሪያ ማለቱ አሉ አላሁ አክበር ብሎ ማለቱ ኸይሩ ሚነ ዱንያ ወማ ፊሃ አሉ ከዱንያም ዱንያ ላይ ካለ ጸጋ ሁሉ በላጭ ነው ብለዋል ማለት ነው እና ኢንሻአላህ እንግዲህ መበርታት አለብን እንግዲህ ያው አላሁ አክበር የሚለው አቡ ሁረይራ ረዲየላሁ ተዓላ አንሁ ከሆኑ ሱሐባዎች ጋር አብረው ይወጡና ምን ያደርጉ ነበር ተክቢራ ያደርጉ ነበር ማለት ነው እነዛ ተክቢራ በጣም ለየት ያለ ባለ መልኩ ተክቢራ ይደረጋል ማለት ነው ኢንሻአላህ ያው እንግዲህ ሌላ መበረሪያ በላ ሰዓት ኢንሻአላህ እንመለሳለሁኝ ለአሁኑ እስከዚህ በቃናል አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት ምን ተጠቀም አላህ አድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ